የዛሬው ቪዲዮ ለየት ያለ ነው። ለየት የሚያደርግበት ምክንያት አንዲት ጀግና እናት ለልጇ ወርቅ ገዝታ ሰርፕራይዝ አድርጋታለች። ከዛ በመቀጠል የወርቅ ዋጋ ምን ደረሰ የሚለውን አብረን የምንመለከት ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። ብያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላሙን ይመልስልን። ሀባይብ ዛሬ የወርቅ ዋጋ ምን ደረሰ ከማለቴ በፊት ቀኑ እንደምናውቀው ሮብ ነው፣ ኦገስት 26 2026። እንግዲህ በዛሬ በሮብ የቀን ውሎ የወርቅ ዋጋ ምን ያክል እንደሆነ አብረን የምናይ ይሆናል። እንዳልኳችሁ መግቢያ ላይ አንዲት ጀግና እናት ወርቅ ገዝታ ልጇን ሰርፕራይዝ አድርጋታለች። ይሄ ብቻ አይደለም፣ ልጇን በኢቃማ አንጥታ ነው ሰርፕራይዝ ያደረገቻት። በእርግጥ ማንጣቱን እያበረታታው አይደለም፣ ያው ከሀገራችን ከሁኔታው አንፃር ብትመጣም ይሻላታል ብዬ ነው ማስበው ውዶችዬ። ከዛ ውጭ ግን ዛሬ ሳዑዲ አረቢያ ላይ 1 ግራም 24 ካራንት ወርቅ 558 ሪያል እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 511 ሪያል ከ56 ሳንቲም እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 489 ሪያል ያለ ደሪባ እየተሸጠ ይገኛል። 18 ካራንት 1 ግራም ወርቅ 418 ሪያል ከ55 ሳንቲም እየተሸጠ ይገኛል ማለት ነው። ውድ ቤተሰቦቼ ዱባይ ላይ 1 ግራም 24 ካራንት ወርቅ 546 ድርሃም ከ11 ሳንቲም ወይም ሀላላ እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 500 ድርሃም ከ64 ሳንቲም እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 477 ድርሃም ከ89 ሳንቲም እየተሸጠ ይገኛል። 18 ካራንት 1 ግራም ወርቅ 409 ድርሃም ከ62 ሳንቲም በመሸጥ ላይ ይገኛል ማለት ነው። ጆርዳን 1 ግራም 24 ካራንት ወርቅ 105 ዲናር ከ19 ሀላላ እየተሸጠ ይገኛል። እንዲሁም 22 ካራንት 1 ግራም ወርቅ 96 ዲናር ከ43 ሀላላ በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 92 ዲናር እየተሸጠ ይገኛል። ይሄ በጆርዳን ያለው የወርቅ ዋጋ ሲሆን ኳተር ላይ 1 ግራም 24 ካራንት ወርቅ 541 ሪያል ከ11 ሳንቲም ወይም ሀላላ እየተሸጠ ይገኛል ማለት ነው። 22 ካራንት 1 ግራም ወርቅ 496 ሪያል እየተሸጠ ይገኛል። 21 ካራንት 1 ግራም ወርቅ 473 ሪያል ከ47 ሀላላ እየተሸጠ ይገኛል ማለት ነው። ዛሬ በአሜሪካን 1 ግራም 21 ካራንት ባህሬን 129 ዶላር ከ97 ሳንቲም እየተሸጠ ይገኛል። እንዲሁም ባህሪን 1 ግራም 24 ካራንት ወርቅ 56 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 51 ዲናር ከ39 ሳንቲም እየተሸጠ ይገኛል ማለት ነው። 21 ካራንት ባህሪን 1 ግራም ወርቅ 49 ዲናር እየተሸጠ ይገኛል። ኮይት 1 ግራም 24 ካራንት ወርቅ 45 ዲናር ከ86 ሳንቲም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 42 ዲናር እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 40 ዲናር ከ13 ሳንቲም ወይም ሀላላ እየተሸጠ ይገኛል ማለት ነው። ውድ ቤተሰቦች እንግዲህ ለዛሬ የወርቅ ዋጋ ይዤላችሁ የመጣሁት ይሄንን ይመስላል። ነገር ግን ይቺ ጀግና እናት የገዛችላት ለልጇ ሰዓት እንዲሁም ደግሞ የጆሮ፣ የጣት፣ የአንገት የሚገርማችሁ ይሄ የአንገቱ ሀብሉ አቡ ሜትር ነው። በጣም ግራም ይመታል ታውቃላችሁ። በጣም ነው እንትን የሚለው በዛው ላይ ብሩ ብዙ ነው። እንግዲህ ሰርፕራይዝ አድርጋታለች ማለት ነው ውዶችዬ። ምን ያክል እንደሆነ ነግራኛለች፣ ግን ያው ታውቃላችሁ ረሳሁኝ። ሰሞኑን ነው አሁን ይሄን 4 ቀን እንደዛ ቢሆነው ማለት ነው ከላከችልኝ። ጉፋንም ስለያዘኝ እረስቸዋለሁ ምን ያክል እንደሆነ ማለት ነው ዋጋው። ወላሂ ነግራኝ ነበረ እና እንደዛ ነው ስላችሁ ነው። እናንተም ሰርፕራይዝ አድርጉ፣ እናታችሁን፣ ልጆቻችሁን ሰርፕራይዝ አድርጉ። ወንዶች ደግሞ ለሚስታችሁ፣ ለእናታችሁ፣ ለእህታችሁ እንደው ቢያንስ ለእናታችሁ እንኳን ሰርፕራይዝ አድርጉ፣ ለሚስታችሁ እንኳን አለቀ፣ ሌላውን ቢቀር እንኳን ማለት ነው። እና ወዶችዬ ይሄንን ይመስላል።
ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ለእኔም ለእናንተም መልካም ጊዜ ይሁንልን። ለምታበረታቱ በሙሉ እጅግ አድርጌ አመሰግናለሁ። በያላችሁበት አላህ ይጠብቃችሁ ሀባይብ።